በኤ እና ዘ የሚሉ ቃላት መካከል ያለውን ልዩነት ልንገራችሁ። ኤ የምታገለግለው ራንደም የሆነ አንስፔሲፊክ የሆነ አንድ ነገር አንድ የሚቆጠር ማለት ነው ራይት እሱን ነው የምትገልጸው። ለምሳሌ እዚህ እጄ ላይ ብዙ መጽሐፍት አሉ ራይት ሶ ዝም ብለህ ራንደምሊ አንድ መጽሐፍ ስጠኝ ማለት ብትፈልጉ give me a book ስትሉኝ እኔ የቱን መምረጥ እንዳለብኝ አልጨነቅም አንዱን እሰጣችኋለሁ። give me book አይባልም። ለምን? የሚቆጠሩ ነገሮች አንድ ከሆኑ የግዴታ ኤ ወይም አን መውሰድ አለባቸው። ሶ give me a book ትላላችሁ። ነገር ግን ሌትስ ሴይ ምንም መጽሐፍ የለም እጄ ላይ ያለው አንድ መጽሐፍ ብቻ ነው። ይሄ መጽሐፍ ብቻ ነው። ሶ ይሄንን መጽሐፍ ስጠኝ ስትሉ መጽሐፉን አይደለም እንለው በአማርኛ መጽሐፍ ስጠኝ ማለት ራንደም ነው። መጽሐፉን ካልን ይሄኛውን ማለት ነው። give me the book ትላላችሁ። give me the book ያ ሶ በዚህ መሰረት በሩን ዝጋው ስትሉ close the door ወይስ close a door ነው የምትሉት? the door በሩ just የሚታየው አንድ በር ነው ያለው ስፔሲፊክ ነው። ሶ ስፔሲፊክ ለሆኑ ዲፋይንድ ለሆኑ ነገሮች the ትጠቀማላችሁ። ራንደምሊ አንድ ነገር ስትጠቅሱ a ለዛ ነው ተማሪ ነኝ I am a student አስተማሪ ነኝ I am a teacher just ራንደም መምህር ነኝ I am a teacher ትላላችሁ ማለት ነው። That's all I have for today. Thank you so much for watching. I'll see you next time.